ወይም ደግሞ የትም ቦታ ላይ የትም መንገድ ላይ ኤቢን አንድ ነገር ብልሃት ቢሆን ይኸውልህ ውርድ ከራሴ ሰማኛል። አልተውህም። ምን እያደረግሽ ነው? እናትሽ እኔ ነኝ። እንዳትደነግጪ፣ እንዳትጠራጠሪ። አባትሽ ደግሞ አባትሽ ደረጀ አደራ እንዳትጠራጠሪ። ታውቃለህ ደርዬ፣ ይህን ሰፈር ከጸጥታው በላይ ምን እንደምወድ አየሩ እስኪ ወደ ሳይልን ቅስቅስ እኮ ነው የሚያደርገው። ብሩስ አንቺ ምርጫ አይደል? እማዬ እማዬ አባ ኤቢ እባክሽን ኤቢ በእኔ ምክንያት መፍረስ የለበትም። ኤቢ እባክሽን በስተመጨረሻ አቤጌል ሚስጥሩን አውቃለች። ምክንያቱም የናታንን የቤት ቁልፍ ከሰራተኛዋ በመቀበል ካሜራ በማስቀመጥ እንግዲህ አቤጌል ምን ያህል ተንኮለኛ እና ለጀመረችው ነገር እንዴት መዳረሻውን እንደምትፈልግ አይተናል። ካሜራ በማስቀመጥ ናታን የቱ ጋር እንዳስቀመጠው በካሜራ አይታ ከሰራተኛዋ ቁልፉን በመቀበል ነው ያንን ደብዳቤ ያገኘችው ማለት ነው። እንግዲህ ደብዳቤውን እንዳገኘች ወዲያው አላየችውም። ከናታን ጋር ለማምለጥ ብላ እንግዲህ ቤቷ ውስጥ ብትሆንም ነገር ግን ያ ወረቀት ስታነበው ግማሹ ተቆርጧል ማለት ነው። ስለዚህ አሁን ላይ ኤቢ ወዲያው እንዳገኘችው ናታን ሳይመጣባት ሙሉ ብታነብ ኖሮ ደረጃ የዳጣ አባት እንደሆነና እንደገና ደግሞ አሁን ላይ ያረገዘችውን ልጅ የደረጃ ልጅ እንደሆነ ታውቅ ነበር ማለት ነው። ነገር ግን ናታን ደርሶባት ነው ያንን ወረቀት ግማሹን የተቀደደው። ነገር ግን ናታንም ይህንን ሚስጥር አያውቅም ነበር ማለት ዳጣ የደረጃ ልጅ መሆኗን ሳይሆን እናቷ ሰላም መሆኗን ይህንን ሚስጥር አያውቅም ነበር። እንደገና ደግሞ አሁን ላይ አቢጌልም ይህንን ሚስጥር አታውቅም ነበር። አቢል ግን ዳጣ የደረጃ እንደሆነች በመገመት ነበር ይህንን ነገር ለማንም ብትናገር ማንም ግድ ያልሰጣቸው ማለት ነው። ስለዚህ ይህንን ነገር እንግዲህ በስተመጨረሻ አቢጌል አረጋግጣለች ማለት ነው። ዳጣ የአቶ ደረጀ ልጅ እንደሆነች፣ ነገር ግን ሰላም የዳጣ እናት እንደሆነች ይህንን ነገር አላወቀችም። አቢጌል ይህንን ነገር ካወቀች በኋላ ይህንን ሚስጥር ወዲያው ለወይዘሮ ማርታ ለመናገር ፈልጋለች። ምክንያቱም ወይዘሮ ማርታ ብዙ ጊዜ አቢጌል በምትነግራት ነገር ላይ ተአማኝነት ስለሌላት ማለት ነው። አሁን ላይ ነው። አሁን ግን ናታን አቢል እንድትናገር አልፈልግም። ምክንያቱም ይህንን ሚስጥር ተናገረች ማለት ከአቶ ደረጀ ጋር ይጣላሉ፣ ቤተሰቡ ይጣላል ነው። ናታንና አሁን ላይ ይህንን ወረቀት አቢጌል በማየቷ ተጨንቋል። ምክንያቱም በሱ ምክንያት ነው ይሄ ሁላ ቤተሰብ ሊጣላ የሚችለው። ስለዚህ ናታን እንግዲህ አቢጌል ላይ ጨክኖባታል፣ ወይም ደግሞ እንዳትናገር እንግዲህ አፏን አፍኖ ይዟታል ማለት ነው። በዚህ መሃል ግን ናታን አቢጌልን አፎን ባፈንበት ሰዓት አቢጌል ጸጥ እንዳትል ወይም ደግሞ እንዳትሞት እፈራለሁ፣ ምክንያቱም ትንፋሽ እያገኘች ስላልሆነ ማለት ነው። በእንዴት ነው ናታንም አቢጌል ያንን አፎን ሸፍኖ እያፈናት የነበረው? ስለዚህ የአቢጌል ቀጣይ እርምጃ ምን ይሆናል ብላችሁ ነው የምታስቡት? ወዲያው ለወይዘሮ ማርታ ትናገራለች ወይስ ናታን እንዳትናገር ከአቢል ጋር ይመስማማል? ይችላልም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳርሱ። ዳጣ ክፍል 74 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 74 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ በአቶ ጂ በኩል በጣም ጭንቀት ውስጥ ገብቷል። ምክንያቱም ያንን ወረቀት እንዴት ናታን ልትሰጠው ቻለች? ወይም ደግሞ ለዳጣ እንዴት ለመስጠት አሰበች? ወይም ደግሞ እኔ እንዴት ሚስጥር እንደሚይዝ አላወቀችም ነው። ምክንያቱም አሁን ላይ አቶ ደረጃ ያንን ወረቀት ካገኘ በኋላ እዛ ውስጥ ያለው ነገር አለማንበብ እና ምን እንደሆነ አለማወቁ ጸቶታል። ለናታንም መስጠቱ ነው አሁን ላይ እየተጨነቀ ያለው። ምክንያቱም ወይስ ባልሰጠውት ነበር ያለ ነበር እያሰበ ያለው። እውነት አቶ ደረጃ ለናታን ባልሰጠው ነበር በቃ እሱ ጋር ተቀምጦ ወይም ቢደብቀው ይሻል ነበር። ምክንያቱም አቢጌል እንደምትከታተለው ይሆናል።
እንደዚህ ያደርጋል። በቃ ዞሮ ዞሮ ታወቀባቸው። የመጨረሻ ወረቀቱ ምን ሚስጥር እንዳለው ያለው ፈልጋ ነበር አቢጌል። ግማሹንም ቢሆን አውቃለች። አሁን ግን ናታን ለአቢጌል የሚነግራት ነገር ምንድነው? እሷ አሁን ላይ ዳጣ የአቶ ልጅ ነች ብላ ባሰበሽ ቁጥር ነገር ግን ቤተሰቡ ይበጠብጣል እያለ የሚነግራት ከሆነ አቶ ደረጀ ደግሞ ዳጣን ይዞ የዳጣ ረጀ ነው ብላ እንድታስብ ነው ቢያደርጋት። ስለዚህ ይሄ ሚስጥር ታውቋል። እንግዲህ አቶ ደረጀም ለዚህ ነገር መዘጋጀት አለበት ብዬ ነው የማስበው። ወይዘሮ ማርታም ቢሆን ይህንን ነገር ከሰማች ምን ወጣት ይሁን በጣም ከባድ ነገር ነው። እንግዲህ ወይዘሮ ማርታ በሄደች ሰዓት ነው ይሄ ሁላ ነገር የተፈጠረው። ሰክሩ ስም ነበር ከሰላም ጋር የተኛው ማለት ነው። አሁን ላይ ያረገዘችው ልጅ የኔ ይሁን የኔ አይሁን እኔ ላውቅ አልችልም እያለ ነው። ምክንያቱም ይህንን ማረጋገጥ ይፈልጋል። የዳጣ ጊዜ እንኳን ሰክሮ እንደነበር ነው። የዳጣ ጊዜ እንኳን እንግዲህ ተሳስቶ እንደነበር ነው። ነገር ግን አሁን ላይ የተረገዘው ልጅ ምንም ቢሆን ቢሰክር እንዴት ከሰላም ጋር እንደተኛው አላውኩም እያለ ነው እያሰበ የሚገኘው ማለት ነው። ስለዚህ ሊያምን ይችላል ማለት ነው። አቶ ደረጀ ወደ ዴኔ ምርመራ ሊመጣ ይችላል። ያው የተረገዘው ልጅ ማለት ነው። እንግዲህ አሁን ወይዘሮ ማርታን ሊያሳናት እየሞከረ ነው። የምጥን ቤተሰቦች እንደተጣሉ ስለሚታወቅ አሁን ላይ ምጥን ያለችበት ሁኔታ በጣም ከባድ ያዘን ውስጥ እና ችግር ውስጥ እንደገባች ትምህርት ቤትም እስከ መቅረት ድረስ ያደረሳት ድረስ ነገር ምንድነው? የቤተሰቦቹ አለመግባባት እና መጣላት ነው። ስለዚህ አሁን ለአቶ ደረጀ ለወይዘሮ ማርታ እያላት ያለው ምንድነው? ሰው ወይም ደግሞ ቤተሰብ ባልና ሚስት የማይጣላው ለልጆቹ ሲል ነው። የልጁ አይነት ነገር ውስጥ እንዳይገቡ ላይ ይችላሉ። ደብቀው የያዙትን ነገር ደብቀው ሊኖሩ ይችላሉ እያለ ለወይዘሮ ማርታ እየነገራት ነው። እንግዲህ ከዚህ በፊት አቶ ረጀ ወይዘሮ ማርታን እንግዲህ ሰላም ለሶም ብቻዋን እንደምትነግራት ከነገራችሁ በኋላ አቶ ረጅ ተፈሳጭቶባታል። ወይዘሮ ማርታ በጣም ግራ ገብቷታል። ምክንያቱም እንዴት ሰላም ለኔ ሚስጥር መናገሯ ወይም ደግሞ ለቧ መናገሯ አንተነ ወይስ የሆነ ነገር አለ እያለች ወይዘሮ ማርታም አቶ ደረጀን እየጠረጠረችው ነው። አቶ ደረጀም አሁን ላይ ይሄንን ነገር ከኔ ጋር ሆነሽ ነው ሰላም መናገር ያለባት እንጂ ከኔ ውጪ አይደለም እያለ ነው። እንግዲህ አቶ ደረጃውን ላይ ሰላም የልጁ አባት እናገራለሁ ካለች ጊዜ ጀምሮ ማወቅ ፈልጎ ነበር። ነገር ግን ሰላም የልጅ አባት እሱ እንደሆነ ከነገረችው በኋላ ግን ለምን አንተዋትም? ለምን እንጠይቃታለን? በቃ መናገር ካልፈለገች ብሎ ጭራሽ ለማስቀየስና ላለመፈለግ ወይም ደግሞ ወይዘሮ ማርታ እንዳትሰማ አለማድረግ ነው። ሰላም ደግሞ ለወይዘሮ ማርታ በሚስጥር እኔ ነግርሻለሁ ማለት ምን ማለት ነው? የቤተሰቡን ነገር ለመበጥበጥ ትዳር ለመበጥበጥ ብለ ነው እንዴ ይህንን ነገር ያደረገችው? ለምንድነው ከአቶይ ተለይታ ሰላም እንድትመጣ በማድረግ ሚስጥሩን ነግርሻለሁ ማለት ምን ማለት ነው? ስለዚህ ሰላም ጥፋት አለባት። በቃ እውነት ልጅ ፈልጋ ነው ከአቶ ረጂ ይህን ነገር ያደረገችው ወይስ ለውርስና ለገንዘብ ለሀብት ብላ ነው ይህንን ነገር ያደረገችው? ሰላም አሁን ላይ አቶ ደረጃ ያለበትን ሁኔታ እኮ ብታውቅ በጣም ከባድ ነበር። ምክንያቱም አቶ ደረጃ ከራሱ ጋር አይደለም። በቃ ጭንቀት ነው፣ ሐሳብ ነው። በቃ የሚያስበው ነገር በሙሉ ስለ ቤተሰቦቹ ነው፣ ስለ ልጆቹ ነው። አሁን ላይ የወይዘሮ ማርታ ይሄንን ጉዳይ ይሄንን ሚስጥር ከሰማች ምን ሊሆን ይችላል የሚለው ነው እሱ እያስጨነቀ የሚገኘው ማለት ነው። ስለዚህ አሁን ላይ እንግዲህ ነገር የሰማችው ያነበበችው በአይኗ ከባድ ነው። ናታን እንኳን ያንን የተነበበውን ሁለቱንም ወረቀት ግማሹን ወረቀት ስጠኝ ማንበብ እፈልጋለሁ ብላ አቢጌል ግማሹን ስላነበበችው ግማሹ ላይ የቀረውን ደግሞ ሐሳብ ለመንበብ ብትፈልግም ነገር ግን ሁለቱንም ወረቀቶች ቀዳዷቸዋል ማለት ነው። እንደ ምክንያታዊነት ወይም ደግሞ እንደ ማስረጃ ያንን ወረቀት ለማሳየት አቢጌል ለወይዘሮ ማርታ ብትልም ናታን ያደረገው ነገር ትክክል ነው። ሁለቱን ወረቀት ባይቀደዱ ኖሮ ከባድ ነበር። አሁን ላይ ናታን የዳጣን እንግዲህ ከመጀመሪያው ጀምሮ እንደተወለደች በኋላ ከተወለደችም በኋላ በልጅነቷ አቶ ረጂ ከወንድሙ ጋር ሆነው እንደጣሏት እንግዲህ ይሄ ሁላ ሚስጥርና ይሄ ሁላ ነገር እንግዲህ ናታን በስተመጨረሻ አወቀ ማለት ነው። ይህንን ነገር ካወቀ በኋላ ግን እሱም ለራሱ ከብዶታል። የሰማው ነገር ሁላ ከብዶታል። ምክንያቱም ይህንን ወረቀት ከሰላም መቀበል አልነበረብኝም ማለት ነው እያለ ነው እየተቆጨው። አቶ ደረጀ ደግሞ አስጠንቅቆታል። ከዚህ በፊት ናታን ማለት ነው ይህን ወረቀት ከአንተ ውጪ ሌላ ቦታ እንዳይገባ ወይም ደግሞ ለዳጣ የምትሰጣት ከሆነ ሰላም እንዳለች ስታት እንጂ ማንም እንዳዩ ብሎ አስጠንቅቆ ስለዚህ በዚህች ትንሽ ስህተት ምክንያት ይሄ ሁላ ነገር ተፈጠረ። አሁንም ደግሞ በዚህች ቁልፍ አማካኝነት አቢጌል ያንን ወረቀት አግኝታ አንብበዋለች። ሁሉም ነገር ተረድቷለች። ለወይዘሮ ማርታ እስከምትናገር ደግሞ በጣም ቸኩላለች። ነገር ግን የመውጫውን በር ዘግቶባት እንግዲህ እንዳትወጣና ስለዚህ ነገር እንዳትናገር የቤተሰቧን ሕይወት መመሰቃቀል የማትፈልግ ከሆነና ሁለቱም ማተመን
ከሆነ ተረጋግታ እንድታስብና እንዳትናከር ለማድረግ እየሞከር ነው። አቢል ደግሞ እንዴትና ብስጭት አለባት። አሁን ላይ በቀል ነው የያዘችው። በቀል ስላችሁ ምንድን ነው? እስከ ዛሬ ድረስ እሷ የምትናገረው ነገር እንደ ውሸት ስለተቆጠረባት እና እንደገና ደግሞ እውነት እንዳልሆነ ስለተቆጠረባት ያንን ነገር ደግሞ ለማረጋገጥ ትፈልጋለች። ያንን ነገር አረጋግጣ አቢ ከዚህ በኋላ የምትናገረው ነው ሐሰት የሌለበት እና እውነት እንደሆነ ለወይዘሮ ማርታ ለማረጋገጥ ነው ፍላጎቷ ማለት ነው። ናታን ደግሞ በሱ በኩል ወይም ደግሞ በሱ ምክንያት ይህ ቤተሰብ እንዳይበጠበጥ እና እንዳይተራመስ የቻለውን ሙሉ እያደረገ ነው። አቢጌልንም እየለመናት ነው። ነገር ግን አቢጌል እየሰማችሁ አይደለም። እስቲ በቀጣይ ክፍል አቢጌል ምን እርምጃ ትወስዳለች ብላችሁ ነው የምታስቡት? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በስተመጨረሻ አርጉንም ከዚህ በኋላ አቢጌል ብሎ እንዳይመጣ እንግዲህ አስጠንቅቆታል ማለት ነው። ካልሆነ ግን ከአባቱ ተናግሮ ወደ አባቱን ተናግሮ ወደ ፖሊስ ጣቢያ እንደሚያመራው ነው የተናገረኝ። ማትወደ ከሆነ አንተ ወደዛ ሂድ ብሎ ከዚህ በኋላ ሰፈራቸውም ቢሆን እንዳይቀመጥ ነው እየነገረው የሚገኘው ማለት ነው። እንግዲህ በዛሬው በዳጣ ክፍል እንዴት አያችሁት? አቢጌል ከባድ ነገር ነው ያየችው ያነበበችው። ይህንን ከባድ ነገር ደግሞ ለወይዘሮ ማርታ ለመናገር በጣም ቸኩላለች። እንግዲህ የደረጀንም ሐሰተኛነት ወይም ደግሞ የልጁ አባት መሆኑንም በዛው ሳታውቃቀር ምክንያቱ እንዳልነገረኝ የመጣው እሱ ስለሆነ ራሱ አቶ የዳጣ አባት እሱ ሊሆን ይችላል ብሎ ብላ ነው አሁን ላይ አቢጌል እያሰበች የምትገኘው ማለት ነው። ናታንም ቢሆን አሁን ላይ በቹ ሰው እንዳይሞት ወይም ደግሞ አቢጌል እንዳትሞትበት ብዬ ነው ምፈራው። ምክንያቱም እሱ ራሱን ነፃ ለማውጣት ወይም ደግሞ ቤተሰቡ እንዳይጣላ እንዳይረበሽ በሱ ምክንያት ወይም ደግሞ በዚህ ደብዳቤ ምክንያት እንግዲህ እንዳይፈርስ ለማድረግ እየሞከረ ነው። እስቲ የናታን እንግዲህ ውጥንቅጦና የአቢጌል የመናገር ፍላጎቷ በቀጣይ የምናየው ይሁን። እስቲ ሁላችሁም አስተያየታችሁን በቀጣይ ይሆናል ብላችሁ ምታስቡትን ኮሜንት ላይ ማስቀመጣችሁን ደረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ምን ይመስል ነበር? ዳጣ ክፍል 74 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወደ እናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁ እና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እና የደወል ምልክቱን እንድትሆኑ መሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።